በክሪፕቶ ማርኬት ላይ ተቀላቅላችሁ ትሬድ ማድረግ ፈልጋችሁ ነገር ግን የማርኬት ፍላክቹዌሽን አሳቀዋችሁ እስካሁን ድረስ ምንም አይነት ትሬድ ላላደርጋችሁ ዛሬ ጥሩ ዜና ይዤላችሁ መጥቻለሁ። የኤአይ ቱሎችን መጠቀም በአሁን ጊዜ በጣም አስፈላጊ መሆኑ የታወቀ ነው በትሬድ ላይ። ነገር ግን በዚህ በክሪፕቶ ማርኬት ላይ ደግሞ እጅጉን በጣም አስፈላጊ ነው። ምክንያቱም ክሪፕቶ በባህሪው እጅግ በጣም ፍላክቹዌት የሚያደርግ የማርኬት አይነት ነው። እናም በዚህ ማርኬት ላይ ፕሪዲክቴብል የሆነ ነገር በፍጹም አይገኝም። ነገር ግን ኤአይ ቱሎች የብዙ ዓመት አናላይሲሶች የሚሰሩ በመሆናቸው በክሪፕቶ ላይ ምን አይነት ፕሮፊት በምን ያክል ጊዜ ልታገኙ እንደምትችሉ ግልጽ በሆነ መንገድ ሊያስቀምጡላችሁ ይችላሉ። በኤአይ በመጠቀም ትሬድ ልታደርጉበት የምትችሉ ፕላትፎርም ዛሬ ይዤላችሁ መጣሁ ሲሆን ይሄን ፕላትፎርም አንዳንድ ፐርፎርማንሶችን በዚህ ቪዲዮ ማሳያችሁ ይሆናል። እንዲሁም ደግሞ ኮሚኒቲ ያላችሁ ኮሚኒቲያችሁ እንዴት ጆይን እንደምትሉ፣ እንዴት ቬሪፋይ እንደምታደርጉ ራሳችሁን፣ እንዴት አካውንት ክሬት እንደምታደርጉና እንዴት በውስጡ ያሉትን ነገሮች ቼክ እንደምታደርጉ ማሳያችሁ ይሆናል። ይህ የክሪፕቶ ትሬድ ማድረግ የኤአይ አይነት በውስጡ ለእናንተ ጥሩ የሚባሉ ነገሮች የያዘ ሲሆን ከሌሎቹ ደግሞ ምን ይለያል ካላችሁ በምን ያክል ላይ ምን ያክል ፕሮፊት ልታገኙ እንደምትችሉ በግልጽ ሁኔታ ሊያስቀምጥላችሁ የሚችል የኤአይ ቱል አይነት ነው። ከዚህ በፊት በዳጊኮም ላይ ቀርቦላችሁ ነበር። ዛሬ ደግሞ ብሪፍሊ የምንመለከተው ይሆናል። ለቻናላችን አዲስ ከሆናችሁ የኤቢቴክ የተሰኘ የዩቲዩብ ፔጃችንን ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ የተለያዩ ኦንላይን ስራዎች የሚለቀበት የቴሌግራም ቻናላችን ኤቢቴክ 7 ጆይን በማድረግ የተለያዩ ኦንላይን ስራዎች ማግኘት ትችላላችሁ። እንዲሁም ደግሞ የተለያዩ የአፕ ሊንኮች ጠቃሚ የሚባሉ የክሪፕቶ አዲስ ዜናዎችን እንዲሁም ደግሞ የተለያዩ የማርኬት ነገሮችን እንዲሁም ደግሞ ቢዝነስ ገቢ ሊያስገኛችሁ የሚችሉ ነገሮች በቻናላችን ላይ ይለቀቃሉ። ጆይን ማድረግ እንዳትረሱ። ወደ ቪዲዮ እንግባ። እሺ ኤአይን በመጠቀም ትሬድ ልናደርግ የሚያስችለን ፕላትፎርም እንደዚህ ሊንኩን አስቀምጬላችኋል። እናንተ ብታደርጋላችሁ ሊንኩን አንድ ጊዜ ክሊክ ታደርጉታላችሁ። ከዛ በኋላ ሊንኩን ስነኩት ወደ ውስጥ ያስገባችኋል። ሊንኩን የት እናገኘዋለን ካላችሁ የቴሌግራም ቻናሌ ኤቢቴክ ላይ እና ከስር ዲስክሪፕሽን ላይ አስቀምጥላችኋለሁ። ኮፒ ፔስት አድርጋችሁ ክሮም ላይ መጠቀም ትችላላችሁ። እሺ ሊንኩን ከነካ ነው በኋላ እንደዚህ ኢንተርፌስ ይከፍትልናል። ምንድነው የምናደርገው? እዚህ ጋር መመዝገቢያ ነው። የላይኛው ላይ ምንድነው የምናደርገው? ስም ነው የምናስገባው። የፈለጋችሁትን ዩዘር ኔም ማስገባት ትችላላችሁ። ግን መረሳት የለበትም። እዚህ ጋር ያለው ነገር ስክሪንሻት ወይ አድርጉት በኋላ እንዳይረሱት ማለት ነው። ምክንያቱም ሁሉ ጊዜ በመጠቀሙበት ሰዓት ሎጊን እያደረጋችሁ መገቡት በዚህ ነው ማለት ነው። እሺ ስትጽፉ ስማችሁ ከ6 ዲጂት ማነስ የለበትም። ከፍ ያለ መሆን አለበት። ለምሳሌ ቁጥር መጨመር ትችላላችሁ የፈለጋችሁትን ማለት ነው። ለምሳሌ እኔ ኤቢቴክ ብዬ እንደዚህ ቁጥር ጨመርኩበት ማለት ነው። ስለዚህ እንደዚህ አድርጋችሁ ስማችሁን መጻፍ ትችላላችሁ ማለት ነው። ከዛ ደግሞ የምትመለከቱት ከስር ፓስወርድ 2 ጊዜ ጻፉ ይላችኋል። ፓስወርድ የመጀመሪያው ፓስወርድ ነው። ሁለተኛው ደግሞ ኮንፊርም ፓስወርድ ፓስወርድ የመጀመሪያ ላይ ታስገቡታላችሁ። ደግማችሁ ያን ፓስወርድ ደግሞ ኮንፊርም ፓስወርድ የሚለው ላይ ታስገባላችሁ። ማለትም ደግሞ የምታስገቡት ፓስወርድ እንደዚሁ ዲጂቱ ማነስ የለበትም። ማለትም በጣም ትንሽ ዲጂት መሆን የለበትም። ቢያንስ 6 ዲጂት ምናምን መሆን አለበት ማለት ነው። ያን ዲጂት ታስገቡና ስጨርሱ ቁጥርና ፊደል መጠቀም ትችላላችሁ። ያን አስገብታችሁ ስጨርሱ ሁለተኛው ላይ እዚህ ጋር ደግማችሁ ትጽፉታላችሁ ላይ የጻፋችሁትን ማለት ነው። ይሄንን ነገር ከዛ ምን ታደርጉታላችሁ? እንዳራሱት ስክሪንሻት ታደርጉታላችሁ። ከዛ ይሄን ከጨረሳችሁ በኋላ ከስር ኦን ታደርጓትና ይችን ሬጂስተር ትሏታላችሁ ማለት ነው። ሬጂስተር ስትሉት ወደ ውስጥ ፕላትፎርም ያስገባችኋል። እንደዚህ እስኪ ሬጂስተሬሽን ሰክሰስፉሊ ብሎ እንደምትመለከቱት ወደ ትሬዲንግ ፕላትፎርም እያስገባ ነው። ከዛ ለሌልነታችሁ ሲባል አውተንቲኬተር ማገናኘት አለባችሁ። ማንም ሰው በእናንተ ሎጊን እንዳይል ማለት ነው። ስለዚህ በእናንተ ሎጊን እንዳይል ምን ታደርጋላችሁ? ሊንክ ትሉትና ከስር ኔክስት የሚለው እዚህ ጋር የምትመለከቷትን ትጫናታላችሁ። ከዛ መልሶ እንደዚህ ከመጣባችሁ መልሳችሁ ሊንክ ትሉታላችሁ። ከዛ እንደዚህ ከስር የምትመለከቱት ኔክስት የምትለው ሰማያዊ ጽሁፍ እሷን አንድ ጊዜ ክሊክ ታደርጓታላችሁ ማለት። ከዛ ይሄን ስታደርጉ እንደዚህ ይመጣላችኋል። ከላይ ያለችውን እቺን በቀስት ማመለከታችሁን ሰው ኮፒ ታደርጉትና ምን ታደርጋላችሁ? ወደ አውተንቲኬተር አፕሊኬሽን ትገባላችሁ ማለት ነው። አውተንቲኬተር አፕሊኬሽን ላይ ከገባችሁ በኋላ በአንድ እንትን ተጠቅማችሁ እዛ ላይ ምን ታደርጋላችሁ? ኪዩአችሁን ፖስት ታደርጉታላችሁ በአንድ ኢሜይላችሁ። ከዛ እዚህ ጋር አድስል በለው ዝም ብዬ ከዛ እንደዚህ ታደርጉትና ፓስወርድ ይሰጣችኋል። ያው ዳርክ ነው የሚያደርግ ፓስወርድ ለእናንተ ለማሳየት። ስለዚህ ፓስወርዱን ኮፒ አድርጌ የመጣና ምን አደርጋለሁ? ወደ ፕላትፎርሙ ገብቼ ያን ያስገባው የኮፒ አደረኩትን ፓስወርድ ምን አደርጋለሁ? እዚህ ጋር ፔስት አደርገዋለሁ ማለት ነው። ስልካችሁ ስታክ የሚያደርግባችሁ ካለ ሎጊን እያደረጋችሁ ደጋግማችሁ መሞከር ትችላላችሁ። ከዛ ሬጂስተር ትሉታላችሁ እንደዚህ። ከዛ ፕላትፎርሙ እንደዚህ ይከፍትልናል ማለት ነው። ይሄ ቀጥታ ስገቡ የሚያሳያችሁ ኢንተርፌሳችሁ ነው የእናንተ ፕሮፋይል ነው ይሄ። ከዛ በኋላ ዝርዝር ነገሮችን አሁን ምንመለከት ይሆናል። እስከዚህ ድረስ የመጣችሁ ሰዎች እስኪ ቻናሌን ሰብስክራይብ በማድረግ ቤተሰብ ሆኑ። ያልገባችሁ ነገር ኮሜንት ላይ ታስቀምጡልኛላችሁ። እሺ ይሄ እንደምታውቁት እዚህ ጋር ከላይ $1000 ያወጣል የተባለ ቶክን ሰጥቶኛል በነፃ ያው ሬጂስተር ስላደረኩ ብቻ። ግን ይሄ ቶክን ያው አሁን ላይ ሊስት አልተደረገም። ፕራይሱ ዝቅም ሊል ይችላል፣ ከፍም ሊል ይችላል። ስለዚህ እናንተ ቶክናችሁን በነፃ ትቀበላላችሁ ማለት ነው። ስለዚህ እዚህ ጋር እንደምትመለከቱት የተለያዩ ክሪፕቶ እንትኖች አሉ፣ የክሪፕቶ አሴቶች አሉ። ለምሳሌ USDT አለ፣ ቢኤንቢ አለ፣ ኢትሪየም አለ። የፈለጋችሁት አይነት እንትን አሉ ክሪፕቶ አሴቶች አሉ ማለት ነው። ከዛ ምን ታረጋላችሁ? እዚህ ጋር ወደ መሀልኛው ትገባላችሁ። እቺ የመሀልኛው ስነኳት ምንድነው እዚህ ጋር የሚመጣላችሁ? ዋናው የትሬድ ቦታው ይሄ ነው።
እዚህ ጋር የተደረደሩ ነገሮች አሉ። ለምሳሌ ኮሙሌቲቭ ስቴብል ምናምን የሚባሉ ነገሮች አሉ። ለምሳሌ ኮሙሌቲቭ የአንድ ቀን ነው። ለአንድ ቀን ትሬድ ግባልኝ ትወጣላችሁ። ከዚህ ያክል ፐርሰንት ያተርፍላችኋል ይላችኋል። ዶላር ዲፖዚት ባረጋችሁት መጠን ይሄን ያክል ትሬድ አድርጎ ይሰጣችኋል ማለት ነው። ከዛ ትሬዱ ምን አይነት ትሬድ እናድርግ ካላችሁ ደግሞ ገብታችሁ አሴት ትመርጣላችሁ። ምን ያክል ፕሮፊቴብል ነው የሚለውም ደግሞ እዚህ ጋር ተደርድረዋል አሴቶቹ። ከነዚህ አሴት ውስጥ ነው መምረጥ ያለባችሁ። ግን ደግሞ መመክራችሁ ነገር ብዙ ዲፖዚት እንዳታረጉ። ብዙ ዲፖዚት የማድረግ አቅም ካላችሁ ራሳችሁ ትሬድ ብታረጉ ይሻላል ከዚህኛው በተሻለ መንገድ ማለት ለመሰላችሁ። ይሄ ኤአይ ነው ይበልጥ ትሬድ ያደርግላችኋል። ግን ደግሞ ስቴብል የሆነ ነገር አይደለም። ራሳችሁ ብታረጉት ለዘለቂታም ለውቀታችሁም በደንብ ፐርፎርም ብታረጉት በራሳችሁ ትሬድ ብታረጉ ነውና እሱ ሪኮመንድ አደርጋችኋለሁ። ከዛ በመቀጠል የምትመለከቱት እዚህ ጋርም ሁለተኛው አሴት ላይ እንደዚህ ገቡ። ሁለተኛው ላይ እንደዚህ አሴቶች አሉ። በፈለጋችሁት ክሪፕቶ መጠቀም ትችላላችሁ። ቲአርኤክስ ማለት የፈለጋችሁት አይነት የክሪፕቶ አሴት አለ ማለት ነው። ስለዚህ ይሄ ቤዚክ ነው። ወደ ሆም ስንገባ ሆም የሚለውን ስነካው ደግሞ የሚመጣል ነገር አለ። አሁን እዚህ ጋር ታስኮች አሉ። ለምሳሌ ታስኮችን ስንሰራ እዚህ ጋር ኤክስፕሎርን ስንነካው ደግሞ ታስኮች አሉ። እቺ የፕላኔት ምልክቷ እዚህ ጋር ታስኮች አሉ። ታስኮችን እንዴት እንሰራለን ካላችሁ ታስኮቹ ማለት ኤርድሮፕ ነው የምታገኙበት ነፃ ይሄ እንትን ቶክንን ማለት ነው ወደፊት ሊስት የሚደረገው። ስለዚህ ለምሳሌ የመጀመሪያው ነክቼ ታስክ ሰራ ሁለቱን ቻናሉንና ግሩፓቸውን ጆይን በል ብሎ ነው ያመጣልኝ ከላይ ማለት ነው። ስለዚህ እነዛ ምን እናደርጋለን ጆይን እናደርጋለን። የመጀመሪያውን ክሊክ አድርገን ወደ ግሩፑ ወይም ደግሞ ወደ ቻናሉ ከገባን በኋላ ጆይን ብለን እንደምናደርገው ስክሪንሻት እናደርገው። ከዛ ምንድን እናደርጋለን ሁለተኛውንም እንደዚሁ ስክሪንሻት እናደርጋለን። ስክሪንሻት አስፈላጊ ነው። ለምሳሌ የመጀመሪያው ነክቼ ወደ ምን ወሰደኝ ወደ ቻናላቸው ወሰደኝ ማለት ጆይን አልኩት እንደዚህ። ከዛ ምን አደረኩኝ ስክሪንሻት አደርጋለሁ። ከዛ ደግሞ ሶሪ ስክሪንሻት አላደረኩ ነበር አንድ ጊዜ። ስክሪንሻት እያደረጋችሁ ሁላችሁ መጠቀም ያለባችሁ ስክሪንሻት ነው እዚህ ጋር ማለት ስክሪንሻት ስለሚጠይቃችሁ ማለት ነው። ስለዚህ እኔ ስክሪንሻት አደረኩኝ። ከዛ በኋላ ስክሪንሻት ካደረኩ በኋላ ወደ ምን መለሳለሁ ወደ ወደ ፕላትፎርሙ መለሳለሁ ማለት ነው። እዚህ ጋር ስለነሱም ይበልጥ ማብራሪያ ምናምን ማየት የምትፈልጉም ከሆነ እዛ ጋር አላቸው። ከዛ የመጀመሪያ ስክሪንሻት አድርጌያለሁ። ሁለተኛ ደግሞ ግሩፑን ስነካ ደግሞ ወደ ግሩፑ እንደዚህ ወስደኛል። ሶሪ ይሄኛው ቻናል ያኛው ግሩፕ ነበር። እሺ የኛን ከጆይን ካደረጋችሁ እንደዚህ ይመጣል። ምን ታደርጋላችሁ? እቺ ጆይን የምትለው የምታሳየውን ስክሪንሻት ታደርጓታላችሁ። ሶሪ ድምጽ ምልክቱ መጣብኝ። እሺ አንድ ጊዜ ስክሪንሻት አደረጋትና ይችንም እንደቀድሙ ጨረስኩኝ ማለት ሁለት ስክሪንሻት የመጀመሪያ ታስክ ነው አሁን እየሰራን ያለነው። ስለዚህ ሁለት ስክሪንሻት ካነሳን በኋላ ምን እናደርጋለን? እንመጣና እዚህ ጋር ከስር ስክሪንሻት ማስገቢያ ያለ እዛ ላይ እናስገባል። ከዛ በፊት ግን ከላይ የቴሌግራም ዩዘር ኔማችሁን አስገቡ ይላል። ያው ጆይን ማለታችሁን ለማረጋገጥ ነው። እዚህ ጋር የቴሌግራም ዩዘር ኔማችሁን ታስገባላችሁ። ለምሳሌ እኔ የቴሌግራም ዩዘር ኔም በዚህ መንገድ አስገብቻለሁ። ከዛ ከስር እንትን አስገቡ ደረሰኞች ሶሪ ስክሪንሻቶችን አስገቡ ብሏል። ስክሪንሻቶችን እናስገባለን። እሺ የመጀመሪያ አንዱን ታስገባላችሁ፣ መልሳችሁ ደግሞ ሁለተኛውን ታስገባላችሁ። አንድ ላይ ሁለቱንም ሴሌክት ማድረግ አትችሉም ማለት ነው። ስለዚህ እንደዚህ ታስገቡና ምን ታረጋላችሁ? ሰሚት ነው የምታደርጉት። ከዛ በፊት ግን እንደዚህ ሰሚት ማድረጊያው ከተፋባችሁ ዩዘር ኔማችሁ ሄዳችሁ ከፕሮፋይላችሁ ስር ኮፒ አድርጋችሁ ማምጣት አለባችሁ። አሁን የኔ ዩዘር ኔም እዚህ ጋር በትክክል ስላላስገባሁት ነበር እንደዚህ ያለው። ስለዚህ ከፕሮፋይል ያምጥቼ ደግሞ ኮፒ አድርጌ ደግሞ እዚህ ጋር ባስገባው ይሰራልኛል ማለት ነው። ለምሳሌ አሁን ላሳያችሁ ወደ ፕሮፋይል ሊድና ትክክለኛው ዩዘር ኔም እኔ በየጊዜው ነው የምቀያየረው። ያው ዩዘር ኔም እንደዚህ ያመጣልኛል። ከዛ ምን አደርጋለሁ? ዩዘር ኔም እዚህ ጋር አንድ ጊዜ ኮፒ ያደርገዋለሁ። ኮፒ ዩዘር ኔም ብለዋለሁ። ከዛ ተመልሼ መጣና እዚህ ጋር ዩዘር ኔም ምን አደርጋለሁ? ፔስት አደርጋለሁ ማለት ነው። ፔስት ካረኩኝ በኋላ የመጀመሪያ ታስካችን ጨርሰናል። እዚህ ጋር እንደዚህ ነው። ስለዚህ ምን እናደርጋለን? ሰሚት ቱ ሪቪው እንለዋለን ማለት ነው። ጨርሰናል። ስለዚህ እዚህ ጋር እንደዚህ ይህን ስቴፕ ተከተሉ የመጀመሪያ ታስክ ለመስራት ሌሎችንም በእንደዚህ አይነት መንገድ ታስኮችን መስራት ትችላላችሁ። ታስክ ስትሰሩ እንደዚህ ፔንዲንግ ይላል ወይ ደግሞ ፔንዲንግ አፕሩቫል ይላል። ከዛ ሲጨርስ ቶክኑን ይሰጣቸዋል። ወደፊት ሊስት ከተደረገ ጥሩ ዋጋ ካለ በሱ ራሱ ትሬድ ማድረግ ስለምችሉ ከወዲሁ ሬጂስተር አድርጋችሁ እነዚህን ቶክኖች በጊዜ ማከማቸቱ ለእናንተ ይጠቅማችኋል ብዬ አስባለሁ። እዚህ ጋር የተለያዩ ታስኮች አሉ። የትዊተር ታስክ አላችሁ፣ የዩቲዩብ ታስክ አላችሁ። ሁሉንም መስራት ትችላላችሁ እየነካችሁ ማለት ነው። ስለዚህ ይሄንን ይመስላል። ከዛ ደግሞ እዚህ ጋር ከላይ እንደምትመለከቷት ምን አለች? ማርኬት ስምትላለ ማርኬት ገበያ ምን ያክል እየተንቀሳቀሰ ነው የሚለውን እዚህ ጋር መመልከት ትችላላችሁ። ቢትኮይን፣ ቲአርኤክስ ምናምን ሁሉም ነገሮች እዚህ ጋር ያሳያቸው ክሪፕቶዎች የነሱ ኤርድሮፕ ገና ሊስት ስላልተደረገ እዚህ ጋር ማርኬቱ ላይ በደንብ ያሳያችሁ ማለት ነው። ይሄንን ይመስላል። ከዛ ታስኮቹና ይሄን ያሳያችሁ ዋናው ኢንተርፌሶቹ ይሄ ስለሆነ ነው። ቀጥሎ ደግሞ ወደ ምን እንገባለን? እዚህ ጋር እንደምትመለከቱት ስራ ያለችውን ኦርደርስ እንገባለን። ኦርደርስ ላይ ደግሞ እዚህ ጋር ኦርደር ያደረጋችሁ ትሬድ ካለ እዚህ ጋር ነው የምታዩት። ሁለቱንም ትሬድ በኤአይ ትሬድ እንዲደረግላችሁ ኦርደር ያደረጋችሁትን እዚህ ጋር ቼክ ታደርጋላችሁ። ነግሬያችኋለሁ። ሞር ዲፖዚት እንዳታደርጉ፣ ሞር በራሳችሁ ትሬድ ተለማመዱ። ግን ኤአይ ኢንተርፌስ መጠቀም ለእናንተ ጠቃሚ ስለሆነ ይሄን ቪዲዮ እያጋራችሁ ያለሁት። ስለዚህ ምን እናደርጋለን? አሁን ደግሞ ፕሮፋይላችንን ነክተን እዚህ ጋር ምትሏን ነክተን እዚህ ጋር ያሉ ነገሮችን በደንብ አስረዳችኋለሁ ወይ ደግሞ በደንብ እንመለከታለን። ግር የሚላችሁ ነገርም ካለ ኮሜንት ላይ ታስቀምጡልኛላችሁ። እዚህ ጋር እንደምትመለከቱት እንደ ቀድሞ ቶክኖች አሉ፣ መሰረታዊ ቶክኖች ማለት ነው። እዚህ ጋር ማይ አሴት ላይ ስገቡ ያሉትን ቶክኖች ያሳያችኋል። ከዛ በኋላ ደግሞ ቀጥሎ ኢንቫይት ለማድረግ ኢንቫይት ፍሬንድ የሚለውን ከነካችሁ በኋላ እንደዚህ ኢንቫይት ማድረግ ይመጣላችሁ። ኢንቫይት ስታደርጉ ራሱ ቶክን ይሰጣችኋል። በጣም ጠቃሚ ነው። ከስራ ያለችውን ሊንክችን ኮፒ አድርጋችሁ በዩዘር ኔማችሁ ሄዳችሁ ለሰዎቹ ለዛ ኢንቫይት ለምታደርጉት ትልኩለታላችሁ። ከዛ በእናንተ ሊንክ ሲመዘገብ ለእናንተ ኤርድሮፕን ወይም ደግሞ ቶክኑን ይሰጣችኋል ማለት ነው። ስለዚህ በጣም ቀላል ኤርድሮፕ አልኩኝ በተደጋጋሚ ቶክን ነው።
ስለዚህ እንደዚህ ያደርግላችኋል። በቃ ጨረሳችሁ ማለት ነው። ይሄን ጨረሳችሁ። ከዛ ደግሞ ኢንቫይትን ከጨረስን በኋላ እዚህ ጋር የምትመለከቷት ቲም ሲስተም አለ። ቲም ሲስተም ማለት እናንተ ኢንቫይት ስታደርጉ ከስራችሁ ሰዎች ሲኖሯችሁ ምናምን ነገር ተጠቃሚ ናችሁ የምትሆኑት። ከትሬዳችሁ በተጨማሪ ሌላ ጥቅም ራሱ አላችሁ እዚህ ጋር ማለት ነው። ለምሳሌ ቪአይፒ 1 ቪአይፒ 2 ቪአይፒ 3 የሚል አለ። እንደዚህ በየቪአይፒ ደረጃቸው ለእናንተ በፐርሰንት ያስብላችኋል። እነሱ ትሬድ ሲያደርጉ ልክ እንደ አይፒ ትሬደር ነው የምትሆኑት ማለት ነው። እናንተ ትሬድ ስር ገብተው ሲያተርፉ ሆነ ሲከስሩ እናንተ ምን ትላላችሁ? ቤኔፊቴብል ትሆናላችሁ ማለት ነው። ይሄ ነው የሚያሳየው። ከዛ ደግሞ ቀጥሎ ከስር እዚህ ጋር ቬሪፊኬሽን ወይ ደግሞ ሴኩሪቲ ሴቲንግ አለች። እዚህ ጋር ደህንነታችሁን ለማስጠበቅ እንደምታደርጉት እዚህ ጋር ሊንክ ትሉና የመጀመሪያ ኢሜል ሊንክ ብላችሁ ኢሜል ታስገባላችሁ። ከዛ በኋላ እዚህ ጋር ደግሞ ከስር እንደምትመለከቱት አውተንቲኬተር ጎግል አውተንቲኬተር ኮፒ ሊንክ ያላደረጋችሁ ካላችሁ ሊንክ ታደርጋላችሁ። መሰረታዊ ነገር ነው። የአካውንታችሁን ደህንነት የሚጠብቅ ነው። ለምሳሌ ኢሜል ውስጥ ገብታችሁ እዚህ ጋር ኢሜይላችሁን ትጽፋላችሁ ማለት ነው። ለምሳሌ ኢሜይልን ከጻፍኩ በኋላ ምንድን ማድረገው ከስር ሰሚት ትለዋለሁ። ያው ኢሜይል ስትጽፉ ተጠንቀቁ። ያው የራሳችሁ ኢሜይል ለወደፊት የምትጠቀሙት ነው፣ ትሬድ የምታደርጉበት ስለሆነ ማለት ነው። ሞር በኤአይ ትሬድ ለመሞከር የምትፈልጉ ሰዎች ብቻ ነው ሪኮመንድ ማድረገው። በራሳችሁ ትሬድ አድርጉ። ሞር እውቀቱም ለእናንተ ይጠቅማችኋል። ለወደፊታችሁ መስከመቼ ኤአይ ጥገኛ ትሆናላችሁ። እሺ ቀጥሎ ደግሞ ምን እንመለከታለን? አውተንቲኬተር ላይ ገብተን ፓስወርድ ኮፒ አድርገን መተናል። ስለዚህ ያን አስገብተናል፣ እንደምትሉ ሊንክ አድርገናል ማለት ጨርሰናል። ይሄን የሴኩሪቲውን ጉዳይ ከዛ ላንጉጅ ነው። ላንጉጅ ደግሞ ቋንቋ። አሁን ለምሳሌ አንዳንድ ሰው ከእንግሊዘኛ ውጪ ፈረንሳይኛ የተለያየ ቋንቋ ይሞክራል። ቻይንኛ፣ አረብኛ ምናምን ቱርኪኛ ምናምን ማለት ነው። ስለዚህ እዚህ ውስጥ መርጣችሁ የፈለጋችሁትን ቋንቋ መጠቀም ትችላላችሁ። እኔ እንግሊዘኛ ብቻ ነኝ፣ እንግሊዘኛ መርጫለሁ ማለት ነው። ከዛ ከስር ደግሞ እንደምትመለከቱ ሌላ ኦፊሻል ኮሚኒቲ አላቸው። ኦፊሻል ኮሚኒቲ ደግሞ የሚገኙበት ቦታ ስለዚህ አፕ ምናምን በቂ ኢንፎርሜሽን የሚለቀቅበት ማለት ለምሳሌ ኦፊሻል ዌብሳይት አላቸው። ከፈለጋችሁ ዌብሳይታቸውን ነክታችሁ መግባት ትችላላችሁ። ኦፊሻል እንደዚህ ግሩፕ አላቸው። ቴሌግራማቸውን ስንነኩ አሁን ወደ ኦፊሻል ግሩፓቸው ወስዳቸው እንደዚህ ማለት ነው። ይሄ ግሩፓቸው ነው። በጣም ብዙ አላቸው። ደግሞ ሰፖርት ከፈለጋችሁ ሰፖርት ነካላችሁ። እንደዚህ አለ የሚያስረዳችሁ። ችግር ካጋጠማችሁ ይሄ ሰውዬ ያለ ለምሳሌ ሄዳችሁ ታናግሩታላችሁ። እንደዚህ ሰፖርት ቲም አለ የራሱ ማለት ነው። እንደዚህ ነገሮች አሉ። ትዊተርም አላቸው። ሁሉም ነገር አለው። ዌብሳይትም ዩቲዩብም እንደዚህ ዩቲዩብ ላይ አሁን ብገው የዩቲዩብን ሳሳያችሁ የዩቲዩብ ቻናል አላቸው። ከ10 ምናምን ሺህ ሰብስክራይብ ይባላላችሁ። እዚህ ጋር ቪዲዮ አላቸው። ስለ ራሳቸው አንዳንድ ነገር ይለቁበታል ማለት ነው። ስለዚህ እንደዚህ የተለያዩ ሶሻል ሚዲያዎች አላቸው። በየሶሻል ሚዲያዎች እየገባችሁ እነሱን ኮንታክት ማድረግ ትችላላችሁ ማለት ነው። እዚህ ጋር ትዊተርም ዩቲዩብም አለ። ስለዚህ ይሄ ነው ኦፊሻል ኮሚኒቲያቸው። ከዛ አባውታ ስለነሱ ደግሞ ኢንፎርሜሽን መረዳት አለባችሁ። ማንኛውም ነገር ፕላትፎርም ላይ ምንም አይነት እንቅስቃሴ ስታደርጉ ኢንፎርሜሽን መረዳት አለባችሁ። ኢንፎርሜሽን ስነኩት እዚህ ጋር እንትን የዩዘር አግሪመንት አለ። ዩዘሩ ሲገባ እዚህ ፕላትፎርም ላይ መረዳት ያለበትና መስማማት ማወቅ ያለበት ነገር አለ። ለምሳሌ እንደዚህ ያክል ፕሮፊት ያገኛል፣ እንደዚህ ያክል ፕሮፊት ያገኛል ምናምን ነገር አሴቱ እንደዚህ አይነት ነገር ቢሆንበት እንደዚህ አይነት ኃላፊነት መውሰድ አለበት ምናምን ተብሎ የሚቀመጡ ፖይንቶች አሉ። እዚህ ጋር በደንብ ካነበባችሁ ያው እንደዚህ ነው ፖይንቱ። ማንኛውም ድርጅት እንዳለው ሁሉ ይሄም አለው ማለት ነው። ከዛ ደግሞ ፕራይቬሲ ፖሊሲ አለው። የደህንነት ጥበቃቸው ለእናንተ ፕራይቬሲያቸውን እንዴት ነው የሚጠብቁላችሁ? የእናንተ ፕራይቬሲ ይነካል አይነካም? ምናችሁ ነው የሚያስፈልገው? እዚህ ፕላትፎርም ላይ ምን መጠንቀቅ አለባችሁ ምናምን የሚለው ነገር ደግሞ በዚህ ቦታ ላይ የምታገኙት ማለት ነው። ድምጼ ከፈጠነባችሁ ትንሽ ስለው አድርጋችሁ አዳምጡት። አዳዲስ መረጃዎች ሲኖር ደግሞ አናውንስመንት ላይ እንደምትመለከቱት እዚህ ጋር መግለጫዎች ምናምን ሲኖር እንደዚህ ይለቀቅላችኋል። ያው ቴሌግራም ቻናላችሁን ባገቡም እንኳን እንደዚህ አይነት መንገድ ይመጣላችኋል ማለት ነው። አናውንስመንት ስለ ፕላትፎርሙ አዲስ አፕዴት የሆኑ መረጃዎች በሚኖርበት ሰዓት እዚህ ጋር ነው የሚለቀቁላችሁ። እዚህ ጋር እየገባችሁ መመልከት ትችላላችሁ። ከዛ ደግሞ ቀጥሎ ዊዝድሮ አደራረግ ነው። እዚህ አፕላይ ሰራ ነው እንዴ ነው ዊዝድሮ እናደርጋለን የሚለው ደግሞ ቀጥሎ ማሳያችሁ ይሆናል። ይሄን ዊዝድሮ የምታደርጉት ያላችሁን ነገር ነው። መጀመሪያ ያላችሁን ነገር ነው። እዚህ ጋር ምንም ሳይኖራችሁ ዝም ብላችሁ ዊዝድሮ ማድረግ አትችሉም። ይሄ ቶክኑ እንደሆነ ሊስት አልተደረገም። ስለዚህ ያንን ዊዝድሮ ማድረግ አትችሉም። ስለዚህ ዊዝድሮ ለማድረግ እንደምታደርጉት እሺ አንዴ ከዚህ እንውጣና ዊዝድሮ ማድረጊያ ቦታ እናሳያችሁ። እዚህ ጋር ዊዝድሮ ምትላለች እንደምትመለከቱት እሷን ነካና ከዛ እንደዚህ ይመጣልናል። ምን መርጠው እንትን አለ ቶከን አለ እንደዚህ የምትፈልጉት ማለት መርጣላችሁ። ከዛ ቼን ምረጡ ይላችኋል። እዚህ ጋር BNB አለ፣ TRX ሲቲዩኒ አለ፣ ከዛ ደግሞ ኢትሬም አድሬስ አለ። ስለዚህ የፈልጋችሁ ሰው ከሶስቱ አንዱ አድሬስ የፈልጋችሁ ተመርጡና ከዛ ምን እንደምታደርጉት በዛ በመረጣችሁት ዊዝድሮ ትሉታላችሁ ማለት ነው። እናንተ ያው የፈልጋችሁ መምረጥ ትችላላችሁ ለእናንተ የሚመቸውን። እንዲሁ ደግሞ ትራንዛክሽን ፊው ዝቅተኛ የሆነው ግን ያው በዚህ በኤአይ ብዙም ትሬድ እንዳታደርጉ ሪኮመንድ አደርጋችኋለሁ። በራሳችሁ ትሬድ አድርጉ ብያለሁ። እና እዚህ ጋር ስገቡ ደግሞ እንደምታደርጉት እዚህ ጋር ከላይ እንትናችሁን ማስገባት ያለባችሁ ዊዝድሮ አድሬስ አለ ታስገቡና ከዛ በኋላ ምን አይነት ቼን ተጠቅማችኋል የሚለው ለምሳሌ BNB ላይ ነው ያለው። BNB ካልሆነ ያስገባችሁትን እዚህ ጋር ትመርጣላችሁ። ከዛ እዚህ ጋር ሚኒመም ዊዝድሮ ታስገባላችሁ፣ ማክሲመም ማውጣት የምትፈልጉትን ታስገባላችሁ። ከዛ በኋላ ዊዝድሮ ታደርጉታላችሁ ማለት ነው። ይሄ ነው ዊዝድሮ ፕሮሰሱ። እንግዲህ መልካም ስራ ለሁላችሁም። ኤአይን በመጠቀም በእንደዚህ አይነት መንገድ ትሬድ ማድረግ ትችላላችሁ። ሞር ደግሞ የራሳችሁን እውቀት አበልጽጉ። ይህ ኤአይ ቱል በጣም ቆንጆ ቱል ነው፣ ተጠቀሙበት፣ በርቱ።